ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ዛሬም በሚያስቅና በሚያዝናና ቪዲዮ ከቻሳ ብለናል። ሁላችሁ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ። ወደ ገደለው ዛሬ በቅዳሜ ያራዳ ነው ይላል። አይ በቃ ብዙ ማሰበጨነቅ የለብህም። አዎ እንዳታስብ። ኧረ በእናትህ ምንም የሚያሳስብ ነገር አለ? ኧረ የራሱ ቤት አለ። ምንድን ነው ለአከራይ የቤት ኪራይ ይኸውላችሁ ያልኳችሁን ብቻ ነው። እሺ ምርጥ ስቃይ ነው ግን ተከራይቶ መኖር ማለት በአሁን ሰዓት ስቃይ። እዛ ሄዳችሁ እንዳዘባርቁ ምንም እንዳታስቡ። ምንድን ነው የምትጨናነቀው? ይገርማችኋል። ሽንት ቤት ገብታችሁ ራሱ ድምፅ ማሰማት ሪዝ እኛ ጣለው የቀላል ጉዳይ እኮ ነው። ግልጽ ነው። ኧረ ገብቶናል። ያልከን በሙሉ ገብቶናል። በጣም የገባን ግን ምንድን ነው እኔ አንድ ጥያቄ አለኝ። የመልክስ ነገር አሁን እንዴት ነው ማለት እንደዚህ ማለት ፈልጌ አይደለም። ማህበረሰብ ነው ቤተሰብ እኔ አንድ ጥያቄ ግን አለኝ። የመልክስ ነገር እኔ የምላችሁ ቅዳሜ አራዳ ላይ ማለት ነው በማል የሚስቁት ነገርስ ምንድን ነው? ይመቻቸው። ያው ቤተሰብ ጋር ነው የምትገባው። ቤተሰብ ይቀበላል እሱ በዚህ መልክ አይ ቲንክ እንደተረዳሁት ከሆነ ለሽምግልና ሊልካቸው ነው። ታል ፊት እሱ አንድ ቤተሰብ አብረን ነው የሚጫወተው። አይ አይደለም። እሷ ታውቃለች፣ ታውቀኛለች። እሺ ብላለች። ታውቀኛለች አለ እሷ እሺ ካለች ችግር አለው እንዴ? ቤተሰቦቿም ቀስ ያለ ይለምዳሉ። ችግር አለው ማይለም ነገር የለም እኮ አይደለም። እሱ ዝም ብሎ ነው ያሱስ ፊት እንዴ? ተመሳሳይ ግን አትከፋ ግን ያልኳችሁን በጣም አስቡበት። እሺ አደራ። አይ በደንብ በቃ የነገርከንን ነው ሄደን የምንናገር። ምንም የምንፈጥረው ነገር ያልከንን እንዳለ አደራ ቃል በቃል። ኧረ በደንብ አድርገን ነው ስላንተ የምንናገረው። ብዙ ለፍቼበታለሁ ታውቃላችሁ እንጂ እንደተሳካ ቁጠር አሳቀይ ነው ነገር በሉ ችግር የለውም። ቀስ ብላችሁ በጓሮ በርሽ እዚህ ነው የምትገባው ልጅ እንዲህ የምር ግፍ ነው እየሰራችሁ ያላችሁት። እንዲህ አይናችሁ እያየ እንደዚህ አይነት እሳት ውስጥ መክተት የለባችሁ። እስኪ እንዴ ስበሉ ሽማግሌዎቹ እንዳያዩ እነዚህ ወረዳት ናቸው። አሁን እነዚህ ሁለቱ ሽማግሌ መስሪያ ቤት ያተዋለና ቲክቶክ ላይ የምናየው ሽማግሌ እንደዚህ ነበር እንዴ? ከቲክቶክ አይተው ነው የወጡት ጋይስ። እንዴ የሽምግልናን ስራ ቲክቶክ ላይ አይተው ነው የወጡት። ወንዶች መሆናቸው ብቻ አንድ ሴት ይባላል። ዝም ብለን እናስወጣቸው። ሰምተን አይሻል ያንተን ሰምተን ይሻል ማስወጣቱ የት ሄደ? እነዚህ ሲያመጣጣቸው እስኪ በእናንተ መሰስ እስኪ እንዴት ናችሁ? ምን እግር ጥሏችሁ ነው? እስቲ ተቀመጡና እስቲ የመጣችሁበትን ጉዳይ ታብራሩልናላችሁ። መቀመጥ የለባችሁም።
አንቀመጥም። የመጣንበትን ሳንናገር አንቀመጥም። እሺ እንደው ለምንድን ነው የመጣው? ለሽምግልና ለሽምግልና አዎ እንግዲህ ልጃችሁን ማለት ነው እናንተን ለጓደኛችን ለመጠየቅ ነው እዚህ ድረስ የመጣነው እኮ ጓደኛችን ኩያችን አንዴ ደብራችሁ መጣችኋል። ይሁን ማን የላካችሁ? ልጁ ማን ነው? ስሙስ ማን ይባላል? ደረሰ ይባላል። ጓደኛችን ነው። ደረሰ በጣም አስተዋይና በጣም የዋህ ሰው ነው። ከሰው አይደርስም። ከሰው ያው ስሙ ነው ደረሰ። ግን ተጣላ እኮ ካወቀ ቂመኛ እንጂ ባለፈው ከብሩ ጋር ተጣልቶ እቃው እንዴት ነው ፖሊስ ማከለ እንዴ እንዳለ ወይ የምለው ያፋጠሩ እንደሄደው እዲ እዱስ እንዴት ሌባ ደሞ ማለት ነው እንትን ሰው በልቶ የጠገበ የማይመስለኝ ሰው ነኝ በሉ ብሎ ፈጣሪን ማከብር ሰው ነኝ በሉ ፈጣሪን እፈራለሁ በሉልኛል። ወይኔ ዛሬ ወይኔ መቀለጃውን ቆይ አድርግ ግድ የለም። ቆይ እስኪ እንደው የሆነ ሆነና እንደው ስራው ምንድን ነው? ስራ ተፍተፍ ይላል ማለት ያው ማለትማ ይወርካል። ያገኘውን ስራ ይሰራል። እሱ ቢዝነስ አለ ይሯሯጣል። ያው እንደማንኛውም ወጣት ተሯሯጦ የሚኖር ሰው ይረግጣል። ግጥ አድርጋችሁ ይሄንን ራሱ ስራው ብዙ ቦታ ይሯሯጣል ነው ማለበት የለም። አንድ ቦታ ቁምና ስራውን ንገሩ። አይቆምም። ደረሰ አይቆምም። ሁሌ በቃ ገንዘብ አለ ከተባለ እዛ ነው። ገንዘብ አለ ከተባለ እዛ ነው። እስኪ ምንድነው ነው ወደኛ ስራው ይሄ ነው። ሱቆች ምናምን ዕቃ እያመጣ እንትን ይላል ያከፋፍላል። ከውጭ ከመርካቶ እጣን ያመጣል። የቆርቆሮ ራስ ያመጣል። ኮረሪማ ያመጣል። ለውስ ያመጣል። ሰንደል ያመጣል። ሰንደሉ አሪፍ ነው። የተሸጡ ስጦታዎችን ምናምን ቆርቆሮ እንትን ነው ያመጣል። ያው በጣም ይሮጣል። ያው እኮ ይሰራል ለማለት ነው። በጣም ይሰራል። እንደው የቀን ገቢው ምን ያህል ይሆናል? የቀን ገቢ ምንድነው? ያው በቀን ስለሚሮጥ ምናምን ለመገመት ነው ለማለት በደንብ እንትን ይላል። ግን ያገኛል። ግን ከወርወር ግን አያደርሱም። ናቲ መውጣት አለበት እዚህ ሽምግልና ላይ እንዴ! ለምንድን ምን ሆኖ በምን ቀን ነው ግን ናቲን የላከው? ወረዱ ጋይስ ሌባ ነው ዝም ማለት አሁን ደግሞ ከወርወር ያደርሰው እያለ ነው። አቃቁ ነጭ ነው የሚያወራው። ይመቸው ባናገኘው ማታው ሽፍት ይደውላል ብድር እያለ ምን ነገር የመጣብኝ እኔ ራሴ ልያመኝ ምን ጉድ ነው የመጣብኝ? ልጅቷን የሚያስተዳድርበት ምን አለው? እሺ ልጅ ይህንን ተናገሩ። እስክሪፕት ጽፈው እንደመጡት እንደው አንድ ይቅርታሽ አንድ እንዴት ነህ? ምን አለው አሉና ምን ልበላቸው? ተቀማጭ 3.5 የመጠጥ ዕዳ ሳከፍ ሌላ የሚዋረስ ቤት በቃ ነገራቸው። እሺ ተቀማጭ 3.5 ሚሊዮን አለው። 3.5 ሚሊዮን በቅርብ ደግሞ ውርስ እየጠበቀ ነው ይሞታሉ ብሎ ቤተሰቦች እሱም አለ።
እንደገና ደግሞ የሚወረስም ደግሞ አሁን በቅርብ የሚወርሰው ቤት አለው። ቤተሰቦቹ እስኪሞቱ እየጠበቀ ነው። በቅርብ ነው የሚወርሰው። ብዙ አይቆዩም። ስለታመሙበት አንድ እግራቸው ወደ ጉድጓድ ከተባለ ያው አንዱን እግር ጎትቶ ያስገባል። ሊወርስ ነው። አይ ሲያልቃ ያምራል። እንደው እስኪ እንደው የሆነ ሆነና እንደው ቁመናው መልኩ እንዴት አለ? ዋሽት ከበደ ያው እንትን ነው መልኩ። ኧረ እባካችሁ መልኩ ያው ከሱ ይብሳል። ጠብቀው ምን ልበል ብሎ አስበው። እሺ ታው መልኩ እንኳን ያው ወንድ ልጅ ከጉማሬ መለስ ካለ በቂ ነው። ለሴት ነው እንጂ ቁመቱ ለወንድ እኮ በቂ ነው። ቁመት ምን ይሰራል? እዚህ ጋር ዋሹ። ያው ወንድ ልጅ ከጉማሬ ትንሽ መለስ ካለ ችግር የለውም። ነገር ግን ሀቁ ነጩ እሱ ነው። ከሱ ጉማሬው ነው መለስ የሚለው። አይደለም ደግሞ ዋናው ነገር ምንድነው? የሚያስተዳደር ይቻል ነው። ቤቱን ያስተዳድር ይቻል ነው ዋናው ነገር። ግን እሱ አይችልም። እኔ በቆሜ ብቻ ዛሬ እንደ ዛሬ የተዋረድኩበት ቀንም አይኖር የለም። እንዲያው እኔ እኮ እንደው ግራ ገብቶኝ ያለ ነገር ቆይ ግን እንደው ልጃችን ይሸበላ ነው ወይ? በፍጹም አስገድዷት ነው። ይገርማል። እንደው የትኛዋ ልጅ ትሆን እንደዚህ እንዲያው ያዋረደችኝ? ይህንንም አልነገሩም። እናታቸው ሽማግሌ ይመጣል ያለችኝ እንጂ ለየትኛዋ ልጅ ይሆን ለየትኛዋ ልጅ እኔ በምን እስቲ ለየትኛዋ ልጅ ነው ሽምግልና የመጣችሁ? እኔ ያላገቡ 3 ሴት ልጆች አሉኝ። ለየትኛዋ ነው ሽምግልና የተላካችሁ? እኛ 3 ባል የሚፈልጉ ልጆች ነው ያለው። 3 ልጆች፣ እኛም 3 ነን። ባል የሚፈልጉ ልጆች 3 አሉት። ሴት የትኛዋ ነች? ያችኛዋ ሰናይት ናት። ሰናይት ቤቲ ናት። ቲጂ ናት። ትዕግስት የምትባል ልጅ አለ። ትዕግስት ፍቅርታ ፍሬዎት መሰለች። ፍሬዬ ነች። ቅድስት ናት። አብሮ ላይ የተቀጫቸውን ሴቶች ነው እየጠቀሱ ያሉት። አይደለም። ይቅርታ አድርጉልን። አስታወስኳት። ይቅርታ አድርጉልን። እውነቴን ነው። በጣም ይቅርታ አድርጉልን። ለነገራችሁ ነው እኮ ስሟን አስታወስኳት። ይቅርታ አድርጉልን። በመምታታት ነው በስም እንጂ ተሳስተናል። ሜሪ ናት። በጣም ነው የሚወዳት። ስለሷ ሲያወራ እኮ ነው የሚውለው። ስንተሳሳት በጣም ነው ያፈቅራት። መድኃኒት ውጣለሁ ሞታለሁ ላ ነው የሚልላት። ወይኔ ሜሪ የምትባል ልጅ የለችኝ። እኔ ተቃጠልኩ ዛሬ እንዴ! እኛም ተቃጠልን። ስለው አምጥቶ ከመረዋል። በጣም ይቅርታ። እውነት ቀለልንባችሁ። የሚስት ስም የጮኛ የምታግባት ማነው ስማ? አለም ከአሜሪካ መቼ የተለያያችሁ? ይቅርታ። የምር በጣም ሞት ማለት ይህንን ሽምግልና ተቀብላችሁ
ልጃችሁን አሳልፋችሁ ከሰጣችሁ ነው። ኤኒዌይስ በጣም ደስ የሚል ጊዜ አብረን እንዳሳለፍን ተስፋ አደርጋለሁ። በቀጣይ እንዲሁም በሚያስቅ የሚያዝናና እንዲሁም ፈታ ያደርጋል ብዬ በማስበውን ቪዲዮ ይዤ እመጣለሁ። አይ ቲንክ አንዳንድ ነገራቶች ላይስተካከሉ ይችላሉ። ሁሉንም ግን በሂደት እያስተካከልን እንሄዳለን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የምታበረታቱኝ ሰዎች ከልብ አመሰግናለሁ። ቀጣይ እንገናኛለን።